ይሱ አንተ ምን ነው እንደዚህ ጨካኝ ሰው ነህ? ምንድነው ምን ተፈጠረ? ቀኔ ልትሄድ ነው ሳነግ ቆይ ስማኝ፣ መጀመሪያ እኔን ስማኝ። ምንም አልሰማም። እንደዚህ አይነት ጨካኝ ሰው መሆኑን አላውቅም። ለምን ሁሉንም ነገር ላስረዳ። ቆይ እንደምታስበው አይደለም፣ እንደምታስበው አይደለም። ነገሮችን ላስረዳ። ጠናኝ እንደምትሄድ ማወቂ ብቻ በቂ። እንደምታስባቸው አይደለም ነገሮች። ነገርኩህ አይደል እንዴ? ነገሮች እንደምታስባቸው አይደለም ይሱ። በቃ ግን በቃ ምረጠለነቴ ምን ላድርግ? እኔም አማራጭ አጥቼ ነው ይሱ። ወድጄ አይደለም። በቃ ተረዳኝ። ለመናገር ድፍረቱን አላገኘሁም። እሺ ምንድነው የምሆነው? አንተ ምንድነው የምሆነው? ለመናገር ድፍረቱን አላገኘሁም ይሱ። አቅም አጣሁኝ ይሱ። መናገር ልቤ አውጥቶ እንደምሞት መናገር አልቻለም። ለምን ይሄን ያክል ጊዜ ለምን ብቻህን እየተናገርክ? አቅም ሊኖረኝ አልቻለም። በፍጹም አቅም ሊኖረኝ አልቻለም። ወንድሜ ለአንተ እንደምሞት ለመናገር አቅም ሊኖረኝ አልቻለም። እና አቀንቃኝ ነኝ እያልክ ነው? አቤ ይልቀቅልህ። አንድ ዘፈን ምንድነው ይስፈነው እንደ ድምጻዊ መሆኑ ካልቀረ እና ድምጽ አዎ ቤቱ ጸጥ ያለ እኮ። እስኪ በልልን እስኪ እንስማው። ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ። ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ። አንቺዬ ሽክናው ይሰበር ውሃ የጠጣንበት አንቺዬ አድባሯ ይለመድ አብረን የኖርንበት ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ። ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ። ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ።
እሺ ኢሳያስ እንግዲህ ጓደኛ ክሎድ ያለበት ደረጃ በጣም አሳሳቢ ነው። አሁን ባደረግንለት ምርመራ እጅግ በጣም አሳሳቢ እና የካንሰሩ ደረጃ ፎርዝ ስቴጅ ላይ ደርሷል። which means ያለው ጊዜ በጣም አጭር ነው። ማክሲመም 3 ወር ምናምን ሊኖረው ነው እና ፕሊዝ አብራችሁ ትሆኑ አጠገቡ በመሆን ልታበረታተው ይገባል። ጥንካሬ እኮ ነው እየመጠቀች ያላችሁት። አቃት ይገባኛል። እኛም የምንችለው ነገር ሁሉ አድርገናል። ኤቭሪቲንግ ዋው ይካያል። ስለዚህ አሁን ያለው ብቸኛ አማራጭ ያለውን ቀሪ ጊዜ አብረው በደስታ እንዲያሳልፍ ማድረግ ነው። አብሮ ደስተኛ መሆን አልችልም። እንደምን እያሰበ ነው ደስተኛ ልሆን የምችለው ዶክተር? ይገባኛል። ዶክተር አልችልም። አልችልም ዶክተር አልችልም። አልገባ አይ ነው ግን በጊዜው ያለው ብቸኛ ጓደኛ አልተላ ከጓደኛም በላይ ደግሞ so you have to be together. Friendship is more than brotherhood. አንተ አብረው ካለው እሱን ማጽናናት እና እሱን ማበረታት በጣም ከባድ ነው። Please stay with him. Get strong. ፕሊዝ እኛ በሕክምና ቦታችን ብዙ ነገሮች እናያለን። ከዚህ በላይ የሚያስከፍ ነገሮች አሉ። ግን ከእግዚአብሔር ሁሉ ብቻ ነው። አንተ ደግሞ ጠንካራ ጥንካሬ ቢሆኑ አንተም ተስፋ የምታስቆርጥ ሆነ ትሆነ ፕሊዝ እባክህ ኢሳያስ እባክህ። እኔ ደግሞ ከጎኑ በሚያስፈልጉ ነገሮች ሁሉ ከጎኑ ያሉት። ስለዚህ ያለችውን ቀሪ ጊዜ ደስተኛ በማድረግ አብረን እንላለን። ፕሊዝ ይኸውላችሁ ሉሌ ሲኖርና ሳይኖር የተለያየ ባሪ የምታሳዩ ልጆች አላችሁ። ፕሊስ ራሳችሁን ብታዩ ደስ ይለኛል። ሲቀጥል ደግሞ በዚህ አንተላለፍም ከዚህ በኋላ። እሺ በዛሬው ትሬኒንግ ላይ ያላችሁ ጥያቄ ወይ አስተያየት ካላችሁ? እሺ ቤቲ። እሺ አመሰግናለሁ እድሉን ስለሰጠሽኝ። የምርቃት ቀናችን እየደረሰ እንደሆነ ሁላችንም እናውቃለን። ቢሆንም ግን ያልጨረስናቸው ኮርሶች አሉ። ሉሌ ክላስ ቶሎ ጨርሶልን የምርቃት ስራ ላይ ትኩረት ብናደርግ ደስ ይለኛል አለ። እሺ ልክ ነሽ። ያው እንደምታውቁት ሉሌም ትንሽ ስላመመው ነው። ይሱም ያው እሱን ለማስታመም ከሱ ጋር ስለሆነ ነው ያለው። ያው የነገሮች መደራረብ ስላለ ነው። ያው ይስተካከላል፣ እናስተካከላለን። እሺ ሌላ ጥያቄ አለው አለ? ጥያቄ ከሌላችሁ መውጣት ትችላላችሁ። ኦ ሶሪ ይቅርታ አለ። እሺ ማን የዛሬ ተረኛ? የዛሬው ለምን ይሄንን አዘጋጀ? ትዝታ አያረጅም፣ ፍቅር አያረጅም፣ ውበት ቢጠወልግ ሰውነት ቢጃጅም የፍቅር ሜጋቶን ልቤ ላይ ፈንድቶ ላንተ ሊሰዋኝ ነው በትዝታ ሞልቶ አፍላ ወጣት ሳለው በሳቱ ስሜቴ አንተን ነው ያፈቀርኩ አትወጣም ካንጀቴ ቆንጅዬ 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 ና ና ና ና ና ና በፍቅር ያጌጥንበት የህይወት አበባ ትዝታው አይጠፋም በሰቀቀን እንባ ምንም ቢለዋወጥ ሰውም እንደ ዘመን ትዝታው አይጠፋም በስሜት ሰቀቀን ቆንጅዬ 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 ና ና ና ና ና ና ሌላ ይሱ
ምን ሆናችሁ ነው? በእናትህ ሁለታችሁም ስልክ አታነሱም? ሄርሙም እኮ በጣም ነው የጨነቃት። ምን ተፈጥሮ ነው? የምርህ ነው? አይ ንግግር ግን ምንም ደስ አላለኝም። የት እኛ ጋር? እሺ በቃ እሺ። ወይ የሆነ ቦታ ነኝ። ምን ነው? በሰላም ነው? አልነገርካትማ? እሺ በቃ መጣሁ። እሺ ደርሰዋል። በር ላይ ናቸው። የውሻቸው ኦክሲጅን ይስጠዋል። እሱንማ ዝም ብለው ገና ከመምጣት ቤት ውጨቃ ሽን ታረቃ ወይ ሉሌ ምግቡን እንብላበት በእናትህ። ወጡ ሳይመጣ እንብላ። በቃ እናንተ ብሎ ነው ያልበላም ማለት በቃ አልበላማ እናንተ ብሎ እንደዛማ አይሆንም። ወደን የምትበላው አይ ላስችልሽ። ኧረ ወጡን አንጡልን። ላግዛት መሰለኝ ገብቼ እኔ ምን ወይ ጠዋት ነው ናችሁ? ኧረ ምንም አልሆንም። እንደው አለመግባባት እርግጠኛ ያው ትንሽ አለመግባባት ያው ያለ አይደል? ታውቃለህ፣ አንተ ነገር ያስጨንቀኛል። አውቃለሁ፣ ግን ያው ብዙም የተለየ ነገር የለውም ብዬ ዋናው ሰላም ሆናችሁ። ቆይ ጠዋት ምን ተባብላችሁ ነው ሄርሙዬ እንደዚህ ያስጨንቃችኋል? ምንም እኮ አይደለም። በቃ ጀስት አለመግባባት። ኧረ እባክህ የማላውቃችሁ መሰለህ እንዴ? እኔ አሮጊት አንቺ ከጀመረሽ እንግዲህ መውጫም የለሽም። እንኳን አንተ ተዋት ወደዛ። ባገኘ ቁጥር ዝም ብለህ ተደበደባታ እንደዛ ይልቆች አንቺ እርጅኝ እናቴ፣ አንቺ እርጅኝ፣ የጭንቅ አማላጅቱ አንቺ እርጅኝ። ጨንቆኛል እናቴ፣ እርጅኝ፣ የጭንቅ አማላጅቱ
ሊወጣው ቦታ ከሚለው ቦታ ላይ አዳም ሲጫወታል የሚለው ቦታ የተወሰነ ሻርፕ ለማምጣት እሱን ለማመሳሰል እንሞክራለን። ሌላ ደግሞ ሁለተኛው ራሱን ይመልስበታል። መትረፌንም እንጃ ምናምን የሚለው ቦታ ላይ የተወሰነ ሻርፕ እንዲመጣ ብቻ ይሄ ነገር እኮ ተደጋገመብህ። ደህና ነኝ። እያመነው አሉ። ደህና ነኝ ጓደኛዬ። ሻው እንዴት ነሽ? ደህና ነኝ። ቀሪማ ትመጣለች። ምን ትሆናለች? የመጣች ነው ደግሞ ሄርሞ ላይ እቺ ዱሌ ለምሮ የማያስጨንቅ ነገር የሚያስጨንቅ አይልክ። እሺ በቃ ሳኞ ክላስ እንኳን በዛ ግን አርፍ ትቀምጣለሽ። ክላሱን ይሰጣችኋል። እሺ በጌታዬ ውስጥ ልቀቅኝ በእናትሽ ደክሞኛል። ውይ በማርያም ዛሬ ቀላል አልደከመኝ። ተው እንጂ ምን ድንጋይ ስትሸከም ነው ያልከው? የኔ አርጉት ጀመርሽ ፎታ እስቲ ተይው በጌታ ማንሽ ኤርሚላ አንተ አሁን እሺ ስልኬን ስጠኝ። ኦኬ ሂጂልኝ ከዚህ እንደም ተረብሮ ታዲያ አይደግማችሁማ? በቃ አይደክምሽም እንደ በላት አታያትም እንደ እሷ ምንሽ ነው እንጂ ምንሽ ነው? አይ ምንም መጣው። ፍቅር ስትመጣ ፈልገ ነው ስትመጣ ፈልገ አይ ቢኒያ ሄሎ ወይ ሄርሞ፣ ቀን ስትደውል እኮ አላየሁትም ነበር። ችግር የለውም። ጠጥተህ ነው? ኧረ እኔ አልጠጣሁም። እንዳልክ እሺ፣ ቻው በቃ። እሺ ቆይ ነገም አንገናኝም? ቢኒያም ነገርኩህ እኮ እኔ ራሴ ነገ እደውልልሃለሁ። እባክህ አትጨቃጨቀኝ። ነገ እኔ ራሴ እደውልልሃለሁ። ቻው።